ወሳማ ፋሚሊ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ እንዴት ስትሪም እንደምታደርጉ ነው ማሳያችሁ። በጣም ብዙ ሰዎች ቲክቶክ ላይ ጠይቃችሁኛልና በቀላሉ ላሳያችሁ እዚህ ዩቲዩብ ላይ ብዬ ነው። በጣም ቀላል ነው። የሚያስፈልጋችሁ ነገር ላፕቶፕ ያስፈልጋችኋል። ላፕቶፕ ቢያንስ ከአይ5 በላይ ይሄ አሁን i7 ነው። ይሄ i7 ነው። ከአይ5 በላይ የሆነ ላፕቶፕ ያስፈልጋችኋል። ከአይ5 ከበለጠ ጥሩ ነው በቃ እና 16 ወይ 8 ጂቢ ራም ምናምን ይኖረው ራም ያስፈልጋችኋል። እንደገና ደግሞ ሌላ ሞኒተር ያስፈልጋችኋል ማለት ነው። ይሄኛው ሶስተኛው ተውት ቅብጠት ነው፣ ግን ሁለት ሞኒተር ግዴታ ያስፈልጋችኋል። ምክንያቱም እዚህ ጋር ይሄንን ነው እንደናንተ የሚታያችሁ። ለምሳሌ ይሄንን ስትሪም ሳደርግ ነው አይደለ? ይሄን ስትሪም ሳደርግ ስለሆነ እናንተ ደግሞ እኔ ደግሞ እናንተ ኮሜንት የምታረጉትን ጊፍትን ምን ቪውወርስ እንት እንዳለ ማየው ደግሞ እዚህ ጋር ነው ማለት ነው። ገባችሁ አይደለ? ሶ እንዴት አድርገን እንደምናገናኛቸው እንዴት አድርገን ስትሪም እንደምናደርግ ምናምን አንድ ላይ ማሳያችሁ ይሆናል ማለት ነው። የሚያቻችሁ እሺ፣ ተመልሰናል። አሁን ኮምፒውተር ላይ ሁኜ ነው ማሳያችሁ ምን እንደምታረጉ ማለት ነው። ለሩፊቴን ያጣመመኝ ኦኬ፣ እንደዚህና እንደዚህ። እሺ፣ ምን እንደምታረጉ ነው የምናየው ማለት ነው። ኮምፒውተሩ ላይ ነው ያለነው። ሶ እሺ፣ እዚህ ጋር እንውጣና ምን ያስፈልጋችኋል? መጀመሪያ ማንኛውም ብራውዘር ላይ ትገቡና አሁን የሚያሳያችሁ ለማን ቆይ አስተካክላችሁ ላስተካክልላችሁ አንዴ። አሁን የሚታያችሁ ሁለተኛው ሞኒተር ነው። የመጀመሪያው ላፕቶፕ ላይ ሳይሆን ሞኒተሩ ላይ ነው እያሳያችሁ ያለው። ዲስፕሌቱን ላብራላችሁ። ይሄን ኦፍ ላድርገውና ያኛውን ዲስፕሌይ ዊንዶውስ ላብራላችሁ። ቆይ አድ ዲስፕሌይ ካፕቸር አጠገቤ ግድግዳ እየተበሳ ስለሆነ ሶሪ። እሺ፣ የሆነ ድምጽ ሊኖር ይችላል። አላመጣም ማለት ምንድነው? እሺ፣ ችግር የለውም ብቻ። እሺ፣ ምንድነው የምናደርገው አሁን? ክሮም ነገር ያስፈልገናል ማለት ነው። ክሮም የራሱ ማይክሮሶፍት የግልም አለ፣ ግን ተመቻችሁ ብራውዘር ላይ ግቡና ሰርች ባሩ ላይ ቲክቶክ ስቱዲዮ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ ወደዚህኛው ብራውዘር ትገባላችሁ። ከላይ ወደ መጣላችሁ ማለት ነው። ከዛ እዚህ ጋር ሎጊን አድርጉ ምናምን ይላችኋል። ሎጊን አድርጉለት ቲክቶክ አካውንታችሁን ማለት ነው የምታስገቡለት። ቆይ ከዚህ የተሻለ መንገድ የለም። ያው ቲክቶክ ስቱዲዮ ዳውንሎድ የሚላል እሱም እስቲ ሎጊን ካልጠየቀን አልጠየቀንም። ይሄው ምን ያስፈልጋችኋል? ዊንዶውስ 10 የሆነና 64 ቢት የሆነ 32 እና 64 ቢት ይባል የለ 64 ቢት የሆነ እና ዊንዶው 10 የሆነ ላፕቶፕ ያስፈልጋችኋል ወይ ዴስክቶፕ ያስፈልጋችኋል ማለት ነው። ከዛ በኋላ ዳውንሎድ ቱ ዊንዶውስ ትሉታላችሁ ማለት ነው። ዳውንሎድ ቱ ዊንዶውስ ካላችሁት በኋላ ፋይል ላይ ይመጣላችኋል። ኢንስታል ታደርጉታላችሁ፣ ዳውንሎድ ይሆናል ማለት ነው። ከዛ ይሄው እቺኛው ነች የምትወርደው ስትወርድ ፒሲያችሁ ላይ። ከዛ ትከፍቷታላችሁ። እሷን እኔ ኦሬዲ ስላወረድኩት ነው። ትከፍቷታላችሁ። ይኸውላችሁ እየሄደ ዳውንሎድ በምታደርጉ ሰዓት ላይ ማለት ነው አውርዳችሁት ልክ እንደዚህ ኢንስታል ስታደርጉት ድጋሚ ዳውንሎድ አድርጉና ምናን ይላችኋል። ድጋሚ ዳውንሎድ ሲያደርግ ማለት ነው የሆነ 300 ላይ ምናን 200 ላይ ደርሶ የሚመለስ ከሆነ ችግሩ ምን መሰላችሁ? ኔትወርክ ነው። ደህና ኔትወርክ ይፈልጋል በጣም እና ሆትስፖት ምናን ላለመጠቀም ሞክሩ። ላን ኬብል ይሄኛውን ኬብል ምናምን ተጠቀሙ። ይሄኛውን ኬብል ምናምን ለመጠቀም ሞክሩ። በዚህ ኬብል አድርጋችሁ ዋይፋያችሁ ጋር ለማገናኘት ሞክሩና ዋይፋያችሁን ብዙ ሰው የሚጠቀመው ከሆነ ደግሞ በቻላችሁ ታቀም ሰዎችን ባካችሁ ተባበሩኝም ብላችሁ ማስወጣን። እሺ፣ አሁንም ማሳያችሁ ቀላል በሆነ ወይ ነው ስትሪም የምታደርጉት። ገባችሁ አይደል? ከዛ ወደዚህ ነው የሚያመጣችሁ ቲክቶክ ስቱዲዮ ካወረዳችሁት በኋላ ማለት ነው። አሁን እዚህ ጋር እኔን የምታዩት ነው። ይሄ ገባችሁ አይደል? እዚህ ከላይ የምታዩት የካሜራ እንትን ነው። ከታች ዲስፕሌይ እናንተ ስትገቡ ነጭ ነው የሚሆነው፣ ምንም ነው ማይኖረው፣ የሆነ ጥቁር ብቻ ነው የሚሆነው። ከዛ አድ ሶርስ የሚል ታያችኋል። እዚህ ጋር አድ ሶርስ ትሉትና ጀማሪ ከሆናችሁ ለ3 ቀናት ማለት ነው ይሄ ዲስፕሌይ ካፕቸር እና ካሜራ የሚለው ይጠፋባችኋል። ሶ ምን ታረጋላችሁ? ዊንዶውስ እንትን ምድረበር ያው ቆይ ይታል ዊንዶውስ ካፕቸር የሚላል ዊንዶውስ ካፕቸር የሚለውን ትነኩታላችሁ። ከዛ ብራውዘር ላይ አድ ትሉታላችሁ ማለት ነው። ከዛ እዚህ ጋር መርጣችሁ
ባክግራውንድ ላይ አሁን እኔ ምንም ብራውዘር ስላልከፈትኩ ነው። ቆይ ክሮም ከፍቼ ላሳያችሁ። እሺ ክሮም ከዚህ ጀርባ ነው ያለው ደግሞ ፋክ። እሺ እሺ እስቲ ይሄው ማይክሮሶፍት ኤግል መጣ። አድ ትሉታላችሁ። ይሄው ከዛ ይሄ ፎሎወር ምን ያስቀምጡት ማይክሮሶፍት ኤግል መጣ። ይሄው እዚህ ካስቀመጥኳት አይደል ምን ቀረን? ካሜራ ቀረ። ካሜራ ደግሞ አሁን እኔ ስልኬን እየተጠቀምኩበት ስለሆነ ነው። ካሜራውን ደግሞ እንዴት እንደምታደርጉት ቪዲዮ አስገባላችኋለሁ እዚህ ጋር። ከዛ በኋላ ካሜራውን ከዚህ ጋር ድጋሚ አድ ሶርስ ትሉትና የታደሙ ይኸውላችሁ የሱን ላሳያችሁ። ይሄው አሁን እዚህ ጋር ፎን ካሜራ አድ ስላረኩት ነው አይመጣም። ፎን ካሜራ የሚለውን አድ ታደርጉታላችሁ ማለት ነው። እሱን አድ ካደረጋችሁ በኋላ ደግሞ እንዴት እንደምታገናኙ አሳያችኋለሁ። ከዛ ቀላል ነው። በቀላሉ ስትሪም እንደዚህ ማድረግ ትችላላችሁ ማለት ነው። ሌላ የሚያስፈልጋችሁ ትርፍ ነገር ሳይሆን ግዴታ የሚያስፈልጋችሁ ሄድሴት ማይክ ያለው ሄድሴት። እኔ አሁን ሄድሴት ይሰራል። ማይኩ ስለማይሰራ በዚህ ሰማለሁኝ። ማይክ ደግሞ የምትሰሙኝ በዚህ ነው ማለት ነው። ድምጽ የሚመጣው ደግሞ በዚህ ነው። ገባችሁ? የዚህ ስለማይሰራ እኔ ሁለቱን አንድ ላይ አርጌ ነው የምጠቀመው ማለት ነው። እና ትንሽ የሆነ ህጉን ታውቁታላችሁ መቼ ቲክቶክን አይደለ? የሆነ መጥፎ ነገር ስታሳዩና ያግዳችኋል። እሱን ተጠንቀቁ። ከዛ ውጪ 3 ቀን እንደዚህ ስትሪም ካረጋችሁ በኋላ ብራውዘር ላይ ጌም መጫወት ከሆነ ጌም ላይ ምናምን ትከፍቱታላችሁ። 3 ቀን ፈታ አድርጉ ታረጉና ስትሪም ከዛ ዲስፕሌይ ካፕቸር እና ካሜራ ካፕቸር ይመጣላችኋል ማለት ነው። በጣም ቀላል። እሺ ወደ ስልኩ እንዴት እንደምታገናኙት እንሂድ። ኦኬ እዚህ ጋር ደግሞ ማሳያችሁ እንዴት አድርጋችሁ አሁን ይሄ ላፕቶፓችን ከፒሲያችሁ ጋር እንደምታገናኙት ነው ማለት ነው። በጣም ቀላል ነው። የምታዩት ስክሪን ሼር አድርጌው ነው እና ላፕቶፑ ላይ ቅድም እንዳሳያችሁ ወደ ፎን ካሜራ ሴቲንግ ትገባላችሁ ማለት ነው። በመጀመሪያ ፎን ካሜራ አድ ሶርስ ካረጋችሁት በኋላ አሳይቻችኋለሁ አይደለ? አድ ሶርስ ካረጋችሁት በኋላ እንደምታዩት ዋይፋይ ያመጣላችኋል። በዋይፋይ ሚል በኬብል ትሉታላችሁ ማለት ነው። በኬብል ትሉታላችሁ የበለጠ ስቴብል እንዲሆን። ከዛ በኋላ እንደዚህ ኬብላችሁን ከፒሲያችሁ ከተሰኩትና ጫፉን ደግሞ ያው ከስልካችሁ ጋር ኖርማል ቻርጅ እንደምታደርጉት ተሰኩታላችሁ። ከዛ በኋላ ኮኔክት ገና ነው። ከዛ በኋላ አታች ላይቭ የሚለው ቦታ አለ አይደል? እሱን ወደ ጎን ታረጉትና አሁን ይሄ ላይቭ ኖርማል ላይቭ ነው የምታዩት። ወደ ጎን አርጋችሁት ከዛ ይሄኛው ፔጅ ሲመጣላችሁ ምን ታረጋላችሁ? ሼር ካሜራ የሚለውን ትነኩታላችሁ። ከዛ ከላይ ዋይፋይ ኮኔክት የሚለውን ነክታችሁ ዩኤስቢ ታረጉታላችሁ ማለት ነው። ከዛ በኋላ እዚህ ጋር የፒሲው ይታያችሁ። ፒሲው ላይ የስልካችሁን ስም ያመጣላችኋል። ቲክቶክ ስቱዲዮ ላይ ኮኔክት ትሉታላችሁ። ልክ ስትሉት ይሁት ፒሲው ላይ መጣ። አያችሁ አይደለ? ፒሲው ላይ መጣ ማለት ነው። በጣም በቀላሉ መጣ ማለት ነው። አያችሁ አይደል? ትንሽ ላግ ያረጋል። ዲስኮኔክት አድርጌውን ድጋሚ ሳገናኙ ታዩታላችሁ። ስቴብል ይሆናል ማለት ነው። ባይዘው እንደዚህ የሚሆነው እኔ ብቻ ነው። ለምን እንደሆነ አላውቅም። መጀመሪያ ላይ ስታክ የሚያደርገው ያው ቅድም እንዳሳያችሁ ድጋሚ ኮኔክት ስታረጉት ያው ስቴብል ይሆናል። አሁን ተመልከቱት። አያችሁ ታጂን ላፕቶፑ ላይ የምታዩት አሁን ቲክቶክ ስቱዲዮ ላይ ነው ማለት ነው። እዚህ ጋር ሪንግ ላይት አለ። ሪንግ ላይ ግዴታ ያስፈልጋችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ። ወዳችኋለሁ። ባይ